እስኪያስቡት ተስፋ በቆርጣችሁበት ሰዓት ሁሉም ነገር የማይቻልበት ሁኔታ ውስጥ ገብታችሁ ህይወታችሁን በቅስፈት የምትቀይሩበትን ሁኔታ ብታገኙ። ሰላም የፊልም ላንድ ቤተሰቦች እንዴት ቆይታችኋል? ዛሬም በአሪፍ ፊልም የተመለስን ሲሆን አዳዲሶች ይህን ቻናል ሰብስክራይብ እያደረግን ቪዲዮውን ደግሞ ላይክ በማድረግ ፊልማችንን እንጀምር። ይመቻችሁ። ፊልሙ ሲጀምር በኮሪያ ቻንጊን በምትባል ከተማ ውስጥ ጂሃን የተባለ ሰዓሊን እያስመለከተን ነው። ጂሃን በስዕል ጥበቡ ጎበዝ ቢሆንም የሚያገኘው ገቢ ግን የቤት ኪራይ ከመክፈል ውጪ የሚተርፈው አልነበረም። አንዲት ቆንጆ ሴትንም ስሎ ከጨረሰ በኋላም አንድ ቅንጡ መኪና ከፊት ለፊቱ ይቆማል። ባለሀብቱም ሆን ብሎ የጂሃንን የድሮ ፍቅረኛ ይዞ በመምጣት የተወሰነ ብር ከወረወረለት በኋላም የቀን ወጪውን እንዲችልበት በመናገር እያፌዘበት ይሄዳል። ጂሃን ምንም እንዳልተፈጠረ የስዕል ዕቃዎቹን በመሰብሰብ ወደ መኪናው ይሄዳል። ወደ መኪናውም ከደረሰ በኋላ በንዴት የመኪናውን ኮፈን ሲመታው የመኪናው ኮፈን ይወልቃል። ነገር ግን ጂሃን የመኪናዋን ባህሪ ስለሚያውቅ እንደምንም ከጠጋገናት በኋላ ወደሚኖርበት ሰፈር ይደርሳል። በድንገትም ከጀርባው አከራዩ ይጠራውና የቤት ኪራይ እንዲሰጠው ይጠይቀዋል። ጂሃንም በጣም ተናዶ ስለነበር ቅድም የተሰጠውን ብር የአከራዩ ፊት ላይ ይወረውርበታል። አከራዩም ብሩን ከቆጠረው በኋላም ይሄ ያለፈው ወር ነው በማለት የዚህኛውን ወር እንዲሰጠው ይጠይቀዋል። ጂሃንም ከዚህ ውጪ ብር እንደሌለው በመናገር ሲያገኝ እንደሚሰጠው ይነግረዋል። አከራዩም በጣም ተናዶበት ስለነበር ሃይላንዱ ወርውሮበት ይሄዳል። ጂሃን ግን መልሶ ከመወርወር ይልቅ ሃይላንዱን አንድ ቦታ ላይ ጨፍልቆ ያስቀምጠዋል። ጂሃንም በመቀጠል ወደ ምኞት ወደ ሆነው የስዕል ኤግዚቢሽን ቦታ ላይ ያመራል። ጂሃንም ቀን በቀን ወደዚህ ኤግዚቢሽን በመምጣት የቤቱ ባለቤትን ስፖንሰር እንዲያደርገው ቢጠይቀውም የኤግዚቢሽኑ ባለቤት ግን ፍቃደኛ ሊሆንለት አልቻለም ነበር። ጂሃን ግን በቀላሉ መተው ስላልፈለገ በጣም እንደተሻሻለና ፍቅረኛውም በጣም እንደተሻሻለ ሁሌ እንደምትነግረው ይነግረዋል። የጂሃን ፍቅረኛ ሊ ግን ከዓመታት በፊት በደረሰባት ህመም እይታዋን አጣለች። የኤግዚቢሽን ባለቤቱም እየሳቀበት እንዴት ማየት ከማይችል ሰው የስዕል አስተያየት ትቀበላለህ ብሎ ይጠይቀዋል። የጂሃንም ፍቅረኛ ሊ ተቀጥራ መስራት የምትችለው ስራ የማሳጅ አገልግሎት ስለነበር ማሳጅም እያደረገች በነበረችበት ሰዓት ላይ ከደንበኞቿ ጾታዊ ጥቃት ይደርስባታል። ጂሃንም ይህን ነገር ተመልክቶ ስለነበር ፍቅረኛው ሊ ላይ ያደረጉበትን ነገር መልሶ እሱም ደንበኞቿ ላይ ያደርግባቸዋል። የሊን ደንበኞችም ነገሩ እንዴት እንደሚያስጠላ ከተረዱ በኋላም ይቅርታ ከመጠየቅ ይልቅ ጂሃንን ደብድበው ይሄዳሉ። ከጸባቸው በኋላም ጂሃን ሊን ወደ ቤት ከወሰዳት በኋላም ቁስሉን እያከመችለት ለሊን በደንብ እንደደበደባቸው ይነግራታል። ነገር ግን እውነታው እሱ ነበር የተደበደበው። ሊን በጸባቸው መሃል ጩኸት ሰምታ ስለነበር ጂሃንን ታምነዋለች። ጂሃንም ያሉበትን ሁኔታ ለመቀየር ስጦታ እንደገዛላት ይነግራታል። ስጦታውም የምትወደው አይነት ሂል ጫማ እንደሆነ በመናገር ጫማውን ካደረገላት በኋላም መደነስ ይጀምራሉ። እየደነሱም እያለ ጂሃን ሊሰማት ሲሞክር ሊን የሆነ ድምፅ እንደሰማችና ማን እንደሆነ ትጠይቀዋለች። ጂሃንም ጓደኛው እንደሆነ ከነገራት በኋላም ለጊዜው እዚህ ቤት ውስጥ እንደሚኖር ይነግራታል። ጂሃንም ለጓደኛው አይኑ እንዲጨፍን ቢነግረውም ሊን ምቾት ስላልተሰማት ወደ ቤቷ ትሄዳለች። ከትንሽ ቆይታ በኋላም ጓደኛውና ሊ ለመጠጣት ወደ አንድ ቦታ ላይ ሄዳሉ። በጣምም ጠጥተው ስለነበር እዛው ጠረጴዛ ላይ ተኝተው በነበሩበት ሰዓት ላይም ጂሃን በድንገት ይነቃና የኤሊያኖችን ፕሌን ይመለከታል። በመደናገጥም ጓደኛውን ሊቀሰቅሰው ቢሞክርም ጓደኛው ምንም ሊነቃለት አልቻለም ነበር። ከትንሽ ቆይታዎች በኋላም 3 ኤሊያኖች ከመጡበት ፕሌን ውስጥ ይወርዳሉ። ጂሃንም ባየው ነገር በጣም በመደናገጥ ስልኩን አውጥቶ ፎቶ ለማንሳት በሚሞክርበት ሰዓት ላይ የስልኩ ፍለሽ ላይት በመብራቱ ኤሊያኖቹ በፍጥነት ይሰወራሉ። ጂሃንም ኤሊያኖቹ ወደ ነበሩበት ቦታ ሲጠጋ የሆነ ነገር ጥለው እንደሄዱ ይመለከታል። የጣሉትም ዕቃ ስራ ስለነበር ጂሃን ለስራ ይጠቅመኛል በማለት በማንሳት ወደ እንቅልፉ ይሄዳል። ጂሃንም ሲነቃ ሌሊት ላይ ምን እንደተፈጠረ በማስታወስ ለጓደኛው ኤሊያኖችን እንዳየ ይነግረዋል። ጓደኛው ግን ሰክሮ ስለነበር ምንም ሊያምነው አልቻለም ነበር። ጂሃንም እነሱን ካየ በኋላ ማታ ላይ ስሏቸው ስለነበር ምን እንደሚመስሉ ለጓደኛው ያሳየዋል። ጓደኛው ግን ሌሊቱን ሙሉ ሲቃዥ እንዳደረ በመናገር የሚያወራውም ነገር ውሸት እንደሆነ በመናገር ጥሎት ይሄዳል። ከትንሽ ቆይታም በኋላ ጂሃን ወደ ተለመደው ስራው ሰዎችን ለመሳል ይወጣል።
አንዲት ሴትንም መሳል ከጀመረ በኋላም በድንገት እስራሱ ያልቅበትና ተለዋጭ እስራስ ቢፈልግም ባለማግኘቱ ማታ ላይም ከኤሊያኖቹ ላይ ያገኘውን እስራስ ለመጠቀም በመወሰን እስራሱን ከቀረጸ በኋላም ለሙከራም ወደ አንደኛው ወረቀት ላይ የሆነ ነገር ሲስል የሳለው ነገር ወደ እውነታ ይቀየርለታል። ጂሃንም በሁኔታው በጣም በመደናገጥ እርግጠኛ ለመሆን በድጋሚ በወረቀቱ ላይ የአፕልን ምስል ይስላል። አፕሉም ወደ እውነታ ሲቀየር ጂሃን በድጋሚ በመደናገጥ ወደ እውነተኝነት የተቀየረውን አፕል ከበላው በኋላም ትክክለኛ አፕል መሆኑን ካረጋገጠ በኋላም ዕቃውን ቶሎ በመሰብሰብ ጓደኛውን ወደ ቤት ይዞት ይሄዳል። ለጓደኛውም የተፈጠረውን ነገር ከነገረው በኋላም ባገኘው እስራስ የሳለውን ነገር በሙሉ ወደ እውነታ እንደተቀየረለት ይነግረዋል። ጓደኛውም የተፈጠረው ነገር ግራ ስላጋባው ጂሃን ይበልጡኑ ጓደኛውን ለማሳመን በወረቀቱ ላይ ወርቅ ይስላል። በአሁኑ ግን ወዲያውኑ ወደ ህይወት ስላልተቀየረለት ጓደኛው በመናደድ ወረቀቱን ካጨማደደ በኋላ በመስኮት ይጥለዋል። ወዲያውኑ ከውጭ የጩኸት ድምጽ ይሰሙና እየሮጡ በመስኮት በሚመለከቱበት ሰዓት አከራያቸው ፊቱ ደምቶ ይመለከታሉ። አከራያቸውም የወረወሩትን ነገር በማንሳት መልሶ ለመወርወር ሲሞክር ወርቅ መሆኑን ይመለከትና አመስግኗቸው ይዞባቸው ይሄዳል። የጂሃንም ጓደኛ የተፈጠረውን ነገር ከተመለከተ በኋላም በመደናገጥ ትልቅ ወርቅ እንዲስል ይጠይቀዋል። የሳለውም ወርቅ በድጋሜ ወደ ህይወት ይመጣል። የሚኖሩበትን ቤት በጣም ጠባብ ስለሆነ ጂሃን ትልቅ የሆነ ቪላ ቤት ለመሳል ይወስናል። የሳለውም የቤት ምስል ከየት መጣ ሳይባል ከተማ ላይ ይመጣል። የአካባቢውም ሰው በመደናገጥ ፖሊሶችን ይጠራል። ፖሊሶቹም ከደረሱ በኋላ ከጥቂት ደቂቃዎች በፊት እዚህ ሰፈር ላይ እንደነበሩ በመናገር በዚህ ፍጥነት እንዴት ሊሰራ እንደቻለ ግራ ገብቷቸው ማጣራት ይጀምራሉ። ፖሊሶቹም በቀጣይ የቪላውን ቤት ለመክፈት ሲሞክሩ ጂሃንና ጓደኛው በመምጣት ትልቅ የተባለ ጥፋት እንዳጠፉ ይገነዘባሉ። ጂሃን ስዕሉን ለማጥፋት ቢሞክርም እንዴት ማጥፋት እንደሚችል ግን ዕውቀቱ አልነበረውም። ጂሃንም በሚሞክርበት ሰዓት በድንገት የስዕሉ ማጥፊያ ያገኝና ስዕሉን ሲያጠፋው ወዲያውኑ ቤቱ ከቦታው ላይ ይጠፋል። የከተማዎቹ ነዋሪና ፖሊሶቹ በድጋሚ እየተደናገጡ ጂሃንና ጓደኛው ወደ ቤታቸው ይመለሳሉ። የጂሃንም ጓደኛ ከዚህ በኋላ ገንዘቦችን ብቻ መሳል እንዳለበት በመናገር 200 ሚሊዮን ዩዋን እንዲስል ይጠይቀዋል። የጂሃንም ጓደኛ በጣም ቸኩሎ ራሱ ለመጻፍ ሲሞክር ቁጥሮቹ ብቻ ወደ ላይ ወጥተው ይቀራሉ። ጂሃንም ወዲያውኑ እስራሱን ከተቀበለ በኋላም የገንዘብ ኖቶችን በስትክክል ሲስላቸው ብሩ በቤት ውስጥ በብዛት መምጣት ይጀምራል። ከትንሽ ቆይታ በኋላም የጂሃን የቤት አከራይ ሁሉንም ተከራዮች በመጥራት የቤት ኪራይ እንደጨመረ በመናገር ላይ ያለም ጂሃንና ጓደኛው እጅግ ቅንጡ የተባለ ልብሶችን በመልበስ ተቆጥሮ ማያልቀውንም ገንዘቡን በማውጣት ለተከራዮቹ የሁሉንም የቤት ኪራይ እንደከፈለ እየጮኸ መናገር ይጀምራል። አከራዩም ጂሃን ይህን ሁሉ ገንዘብ ከየት እንዳመጣ ጥያቄ ቢያድርበትም ምንም ማለት ስላልቻለ ጂሃን እጅግ ቅንጡ የተባሉ መኪኖችን በድጋሚ በማምጣት እስከዛሬ ድረስ ምኞቱ የሆነውን ትልቅ ቪላ ቤት ለመግዛት ወደ አንድ ሪል ስቴት ድርጅት ይሄዳል። እዛም ሲደርስ የድሮ ፍቅረኛውን ባለቤት ያገኝና የሚያላግጥበት የድሮ ፍቅረኛውን ባለቤት የ15 ሚሊዮን ብር ቤት እንደማይገዛላት ሲናገር ይሰማል። ከዚህ በመቀጠል ጂሃን ወደ ሪሴፕሽን ቦታ በመሄድ ከተማ ውስጥ እጅግ ቅንጡ ከተባሉ ሰፈሮች ውስጥ 2 ቪላ ቤቶችን እንድታዘጋጅለት ይነግራታል። ጂሃንም ለብር ስትል ከርታው ሄደችው የድሮ ፍቅረኛው ፊት ለፊት ብሩን በመክፈል መኖሪያ ቤቱን ገዝቶ ይሄዳል። አመሻሽ ላይም ጂሃን ወደ ገዛበት ቪላ ይዟት ይመጣና ሊን ከፊት ለፊቷ ምን እንዳለ እንድትገምት ይጠይቃታል። እሷም እጅግ ቅንጡ የሆነ ቤት እንደሆነ ትነግረዋለች። ጂሃንም በመደናገጥ እንዴት ልታቅ እንደቻለች ይጠይቃታል። ሊም ሰፈር ውስጥ የሚወራው ወሬ ስለዚህ ቤት እንደሆነ ተነግሯለች። ጂሃንም ሰርፕራይዙ ቢበላሽበትም ፕሮግራሙን እንዲቀጥሉ በመናገር ወደ ቪላ ቤቱ አንድ ላይ ይገባሉ። ወደ ውስጥም ከገቡ በኋላ ጂሃን ለሊ የጋብቻ ጥያቄ ያቀርብላታል። ጂሃን ግን ባልጠበቀው ሁኔታ ሊ ልታገባው እንደማትፈልግ ተናግራ ጥላው ትሄዳለች። ጂሃንም ከኋላዋ በመከተል ካስቆማት በኋላም አትወጂኝም እንዴ ብሎ ይጠይቃታል። ሊም እንደምትወደው ትነግረዋለች። ጂሃንም ከወደደችው ለምን ከዛ ሁሉ ሰው ፊት የጋብቻውን ጥያቄ እንዳልተቀበለችው ይጠይቃታል። ሊም ይህን ያደረገችው ለራሱ በማሰብ እንደሆነ ትነግረዋለች። ምክንያቱም ቢጋቡ እድሜ ልኩን ማየት ከማትችል ሴት ጋር መኖሩ እንደሚሰለቸው ትነግረዋለች። ሊም ከዛ በመቀጠል አሁን ላይ ጂሃን የፈለገውን ሚስት መርጦ ማግባት እንደሚችል ትነግረዋለች። ጂሃንም በምላሹ ሀብታም እንዳልሆነና ሁሉም ነገር የመጣው ከስዕል እንደሆነ ይነግራታል። ከዛም በመቀጠል ጂሃን ከኤሌኖቹ ያገኘውን እስራስ ያሳያታል።
ሊም ስለ አስማተኛው ስራ ስትሰማ ሁለቱን አይኖቿን እንዲያበራላት ተጠይቀዋለች። ጂሃንም በሐሳቡ በመስማማት አይኖቿን ለመተካት ስዕሎችን መሳል ይጀምራል። ተስሎም ሲያልቁ አይኖቹ ወደ ሊ ሰውነት እንዲገቡ ቢጠብቁም በሱ ፋንታ ግን የጂሃን ጓደኛ ትከሻ ላይ አይኖቹ ይወጣሉ። ጂሃንም ወዲያውኑ የሳለውን አይኖች በአስማተኛው ስራ ያጠፈዋል። በቀጣይም ሙሉ ሰውነት ያላት ሰው መሳል እንዳለባቸው በመናገር ስዕሉን መሳል ይጀምራሉ። ስዕሉም ተስሎ ለመጠናቀቅ 5 ሰዓታትን ነበር የፈጀው። ስዕሉም እንዳለቀ ሊ በተስፋ መጠባበቋን ትጀምራለች። ነገር ግን የተፈጠረ ነገር ስላልነበረ ሊ የቀለዱባት እንደሆነ ስለተሰማት ቤቱን ለቃ መሄድ ስትጀምር በሩንም ከፍታ በምትወጣበት ሰዓት ላይ በድንገት ተሰወርና በድጋሚ በስዕል ውስጥ ትወጣለች። ሊም በአሁኑ አይኖቿ ማየት ይጀምራሉ። በሁኔታውም እየተደሰቱ ጂሃን እስካሁን ያለፋትን ህይወት መልሶ ማኖር ይጀምራል። ህይወታቸውም ሙሉ በሙሉ መቀየር ይጀምራል። ጂሃንም በስተመጨረሻ ትልቅ የተባለ የስዕል ጋላሪ በማዘጋጀት ስዕሎቹ ማስመልከት ችሎ ያኔ ምንም ትኩረት የማይሰጣቸውን ስዕሎች አሁን ላይ ውድ በሆኑ ዋጋዎች ይሸጣቸዋል። ይሄ ሁሉ ነገር የሆነው ግን አሁን ላይ ባለሀብት ስለሆነ ሲሆን ሁሉም ሰው የሚያስበው ግን በስዕል ጥበቡ ይህን ሁሉ ሀብት እንዳመጣ ነበር። ነገር ግን አስማተኛው ስራስ ነገሮችን ወደ ህይወት የሚቀይረው ከራሱ በመፍጠር አልነበረም። የሊ አይኖች በመጡበት ጊዜም በተመሳሳይ ሰዓት አንዲት አርቲስት ቀረጻ ላይ በነበረችበት ሰዓት ላይ ሁለቱ አይኖቿ በድንገት ጠፍተው ነበር። ይሄ ሁሉ ሀብት የመጣው ከተለያዩ ሰዎች ሲሆን ጋዜጠኞችን በቦታው ደርሰው ስለተፈጠረው ነገር ማጣራት ይጀምራሉ። በደህንነት ካሜራዎችም ብዙ ብሮች በአንዴ ሲጠፉ ተቀርጸው ስለነበር ፖሊሶቹ መመልከት ይጀምራሉ። ፖሊሶቹ ግን የተፈጠረውን ነገር ለመረዳት ከአቅማቸው በላይ ይሆንባቸዋል። የጂሃንም የድሮ ፍቅረኛ ባለቤት ጂሃን ከሱ በመብለጡ እየተናደደ ይህን ሁሉ ገንዘብ ከየት ሊያመጣ እንደቻለ ማሰላሰል ይጀምራል። ከዛም በመቀጠል ዜናውን ካዳመጠ በኋላም ለፖሊሶች በመደወል በአንድ ቀን ውስጥ ሀብታም የሆነ ሰው እንደሚያውቅ ይነግራቸዋል። ፖሊሶቹም ወዲያውኑ ይህን መረጃ በመውሰድ ጂሃን ቤቶቹን የገዛበት ኤጀንሲ በመሄድ ጂሃን ቪላ ቤቶቹን የገዛበት ብሮች ከጠፋው የብር ኖቶች ጋር እንደሚመሳሰል ያረጋግጣሉ። ፖሊሶቹም ወዲያውኑ ጃንግ ወዳዘጋጀው የስዕል አውደ ርዕይ በመሄድ ጃንግና ጓደኞቹን ለጥያቄ እንደሚፈለጉ ከተናገሩ በኋላም ይዟቸው ይሄዳሉ። ፖሊሶቹም ይህን ሁሉ ሀብት ከየት እንዳመጡ ሲጠይቋቸው ጃንግና ጓደኛው የፈለጉትን ነገር የሚያሳካላቸው አንድ ሚስጥር እንዳላቸው ይነግሩታል። ነገር ግን ስለ ሚስጥረኛው ስራስ አልተናገሩም ነበር። ፖሊሶቹም እንዲያምኗቸው ጂሃንና ጓደኛው የፈለጉትን ነገር እንደሚያመጡላቸው ይነግሯቸዋል። ፖሊሶቹም እውነት ስላልመሰላቸው ቅንጡ የተባለ መኪናን እንዲሰሩላቸው ይጠይቋቸዋል። ይህንንም ድርጊት ሲሰሩ ማንም እንዳያያቸው ከተናገሩ በኋላም ከትንሽ ቆይታ በኋላም ፖሊስ ጣቢያ ውስጥ እጅግ ቅንጡ የተባለ መኪና ይፈጠራል። ፖሊሶቹም በዚህ በመደናገጥ ጂሃንና ጓደኛውን የሰሩት ወንጀል ባለማግኘታቸው በነፃ ያሰናብቷቸዋል። ጂሃንና ጓደኛውም ወደ ቤታቸው ከተመለሱ በኋላም በድንገት በር ሲንኳኳ በድጋሚ ፖሊሶቹ መስሏቸው ይደበቃሉ። ነገር ግን በሩ በሚከፈትበት ሰዓት ላይ ለዝናና ለሀብት ጥላው የሄደችው የጂሃን የድሮ ፍቅረኛ ነበረች። የጂሃንም የድሮ ፍቅረኛ ባለቤት በጂሃን ሀብት በመቅናት እንደደበደባት ተነግረዋለች። ከዛም በመቀጠል ያኔ ላይ ጥላው በመሄዷ ይቅርታ ትጠይቀዋለች። ጂሃንም ጥላው በመሄዷ ምንም እንዳላጠፋች ይነግራታል። ምክንያቱም ራሱን እንኳን በቅጡ መቻል ያልቻለ ሰው እንደነበር ያስታውሳታል። አሁን ላይም ባለቤቷን ፈታ ወደ ቤተሰቦቿ ልትሄድ እንደሆነ ትነግረዋለች። ጂሃንም ከዛ በመቀጠል ብዙ እየጠጣ ስለነበር ስለ አስማተኛው ስራስ መናገር ይጀምራል። አውጥቶም በሚያሳያት ሰዓት የጂሃን የድሮ ፍቅረኛ ወጥመድ አዘጋጅተው ስለነበር ልብሷ ላይ ካሜራ በመቅጠም ነገሮቹን በሙሉ ቁጭ ብሎ ይመለከት ነበር። በዚህም ወጥመድ ስለ አስማተኛው ስራስ ያውቃል። በሌላ በኩል ደግሞ አንድ ፖሊስ ስለጠፋው መኪና ለመርማሪዎቹ መናገር ይጀምራል። መርማሪዎቹም ጃንግ ወደ ህይወት ካመጣው መኪና ጋር እንደሚመሳሰል ያረጋግጣሉ። መርማሪዎቹም በፍጥነት ወደ ጃንግ ቤት በመሄድ ሚስጥራዊው አስማተኛውን ስራስ እንዲሰጧቸው ይጠይቋቸዋል። ጃንግም ግን እንደማይሰጣቸው ቢናገርም ፖሊሶቹም ይሄ ነገር ወንጀል እንደሆነ ሲነግሩት ለመስጠት በመስማማት ያስቀመጠበትን ሳጥን ሲከፍተው እስራሱ በሳጥን ውስጥ አልነበረም። የሰረቀው ደግሞ የጂሃን የድሮ ፍቅረኛ ጃንሂ ሲሆን ጃንሂ በአስማተኛው ስራስ ገና ካሁኑ ብዙ ነገሮችን መጠቀም ጀምሯል። ጃንሂም ቅንጡ የተባሉ ቤተ መንግስቶችን በመስራት ወደ ህይወት ያመጣቸዋል። ጃንግም ግን እንደማይሰጣቸው ቢናገርም ፖሊሶቹም ይሄ ነገር ወንጀል እንደሆነ ሲነግሩት ለመስጠት በመስማማት ያስቀመጠበትን ሳጥን ሲከፍተው እስራሱ በሳጥን ውስጥ አልነበረም። የሰረቀው ደግሞ የጂሃን የድሮ ፍቅረኛ ጃንሂ ሲሆን ጃንሂም ቅንጡ የተባሉ ቤተ መንግስቶችን በመስራት ወደ ህይወት ያመጣቸዋል።
ነገር ግን ያገኘው ነገር በፖሊሶቹ በፍጥነት እንዲገኝ ያደርገዋል። ፖሊሱም ከዛ በመቀጠል ይሄ ምስጢራዊ ስራስ ከሌሎች ሰዎች እየሰረቀ እንደሚያመጣ ለጃሂን ይነግረዋል። ነገር ግን ጃሂን ምንም ነገር እንዳላጠፋ በመናገር ከፖሊሶቹ ማምለጥ እንዲችሉ አዲስ ፕላኔትን መሳል ይጀምራል። በፍጥነትም የኤሊየኖቹን መንኮራኩር ተሳስቶ በመሳል ወደ ህይወት ይፈጠርና ኤሊየኖቹ ከዛ ውስጥ በመውረድ ረስተው የሄዱትን ስራስ ማን እየተጠቀመበት እንደሆነ መጠየቅ ይጀምራሉ። ጂሃንም በዛ ቅስፈት ታንክ ስሎ ስለነበር ወደ እነሱ ለመተኮስ ሲደቅንባቸው ኤሊየኖቹ በፍጥነት ይዘውት ንብረታቸውን እንዲመልስላቸው ያደርጉታል። ኤሊየኖቹም ወደ መጡበት ሊመለሱ ሲሉ ጂሃን ካስቆማቸው በኋላም በዚህ አስማተኛ ስራስ የተፈጠሩትን ነገሮች እንዳለ እንዲያጠፋቸው ይጠይቀዋል። ኤሊየኖቹን በፍጥነት በማጥፋት ከቦታው ላይ ሲሰወሩ እያሳየን ፊልማችን እዚህ ላይ ይጠናቀቃል። ፊልሙን እንደወደዳችሁት አልጠራጠርም። በሌላ ፊልም እስከምንገናኝ ይመቻችሁ።